ሰላም እንዴት ናችሁ? የአዊስ ፋሚሊ የዩቲዩብ ቻናል ተከታታዮቼ ቻናሌን ሰብስክራይብ እያደረጋችሁ ፕሮግራሜን ተከታተሉ። እንግዳ አለኝ። እንግዳዬ እንግዲህ የራሴ ወንድም ነው። ወደ እንግዳዬ እንሄዳለን። እንግዲህ እኔ አውቃለሁ። ለዩቲዩብ ቻናል ተከታታዮቼ ደግሞ ራስህን አስተዋውቅልኝ። እሺ፣ እኔ አሰፋ አብዲሳ የአዊ ነጋሽ ኩሺ ወንድሟ ነኝ። እሺ፣ እንግዲህ እኔ ዛሬ ፕሮግራሜን መጀመር የምፈልገው በምስጋና ነው። የጀመርኩትም ይህን ዩቲዩብ በእኔ ህይወት ውስጥ ትልቅ ቦታ ያላቸውን በእኔ ህይወት ውስጥ በችግሬ ሰዓት አብረውኝ የሆኑ አንድም ቀን ፊታቸውን ያላጠቆሩብኝ ሁሌ በስልክም ሆነ በሌላ ነገር ያገዙኝን ሁሌ አይዞሽ በርቺ ያሉኝን ሰዎች ለማመስገን ነው እና ዛሬ እንግዲህ እሱን ነው ለማመስገን የመጣሁት። በጣም የዋህ፣ በጣም ታጋሽ፣ በጣም አስተዋይ፣ ለነገሮች ሁሉ በጣም በቃ በርቀት አስተውሎ የሚሄድ ሰው፣ የሚወድ ሰው፣ የሚያከብር በጣም ለቤተሰብ ትልቅ ቦታ ያለ ሰው ነው እና እሱ አሴ እንግዲህ አክስቴ ልጅ ነው። በጣም በቃ እኔ ይሄን ነው የምለው አይደለም የእሱ ውለታ ማለት ነው እና በቃ በትንሹ በአጭሩ ብቻ ቴንኪው ለማለት እሱን ለማመስገን ነው። ለማመስገን ደግሞ የሆነች ትንሽ ስጦታ አለኝ። ያችን ስጦታ ያው እሱ ያደረገልኝን ነገር ይተካል ብዬ አይደለም፣ ግን ጀስት በቃ ለማመስገን ብቻ ትንሽ ስጦታ ሰጠዋለሁ። ወደ ስጦታ እንግዲህ ስጦታ ይሄ ነው። እንግዲህ ያው እንደተናገርኩት ነው በእኔ ህይወት ውስጥ ትልቅ ቦታ ትልቅ ድርሻ ነው ያለክ። በጣም ማለት ቤተሰብ በጣም ነው የምትወደው፣ በጣም ነው የምታከብረው እና ቤተሰብ ሲባል ለአንተ ትልቅ ቦታ ነው ያለው። በጣም ነው ሰው የምትወደው፣ ባለክ አቅም ሰው ትረዳለህ፣ ሰውን ትሪት ታደርጋለህ እና ከምን የመነጨ ነው እንደዚህ ቤተሰብ የምትወደው ማለት ነው? ከሁላችንም ከኛ ቤተሰቦች አንተ ለእኔ ትለይብኛለህ በጣም እና ለእኔ ብቻ ሳይሆን ለሌላ በጣም ነው ቤተሰብ የምትወደው እና ከምን የተነሳ ነው? እንግዲህ እግዚአብሔር የሰጠኝ ተሰጥኦ ነው። እግዚአብሔር ከዛ የሰጠኝ ተሰጥኦ ነው። ሰው ተቸግሮ ማየት የሰውን እንኳን የቤተሰብን ችግር አይደለም እንኳን የወገንን ችግር አይደለም የባዳን ራሱ ችግሩ ሰው አጠገቤ ላይ ተቸግሮ ማየት አልፈልግም። ይሄ ደግሞ እግዚአብሔር የሰጠኝ ተሰጥኦ ነው። አውቃለሁ። በጣም ትልቅ ተሰጥኦ ነው። በተለይ ለእኔ ታውቃለህ ምን ችግር ውስጥ እንዳሳለፍኩኝ ከዛሬ ከ4 ዓመት በፊት የነበርኩበትን ነገር ያው ለአንተ መንገር አይጠበቅብኝም። ሁሉንም ነገር ታውቃለህ እና የሆነ ሰዓት ከልጆቼ ጋር ተለያይቼ በምኖርበት ሰዓት ተለያይቼ ዓመትም አልቆየውም። እኔ በደንብ አስታውሰዋለሁ። ዓመትም አልቆየውም እና ደወልክልኝ። አጋጣሚ ሆኖ ደወልክልኝና አዊ ልጆች ጋር ለበዓል አትሄጂም አልከኝ። ከዛ አይ አልሄድም አልኩክና ምንድነው ለምንድነው ማትሄጂ? ልጆችሽ መንገድ ያሉ ልጆችሽን አትራቂ፣ በዛ ላይ ከእናትሽ ጋር ብቻ ነው እዛ ጋር የሚኖሩትና በዓልማ ሂጂ ስትለኝ አይ እኔ እኮ ቢሄድ አልጠላም ደስ ይለኛል፣ ግን ያው ያለውን ነገር ታውቃለህ ፈራው አልኩክ። ፈራው ስለ ምንድነው የሚያስፈራሽ አንቺ? ምንድነው ችግርሽ ስትለኝ ነገርኩ። በቃ ያለውን ነገር ያው ታውቃለህ ልጆች አባት በጣም ኃይለኛ ነው እና እሱን ነው የፈራሁት። እናቴ ያለችው ልጆቼ ናቸው ያሉት። እነሱ ደግሞ ምንም አቅም ማለት እኔን ከምንም ነገር ማስጣል አይችሉም። እሱ ደግሞ ትንሽ በቃ ገላለው፣ የሰው ነፍስ አጠፋለው፣ እንዲያረጋለው፣ ገልሻለው ነው የሚለኝ። ታውቃለህ ስለ ምን ነበር ያልከኝ? ትዝ ይልካል? ትዝ ይለኛል። ብቻ እኔ አሁን ለምስጋና የሚቀርብ አልነበረም። ያው የወንድማዊነት ወገናዊነት ከኔ ማድረግ ያለብኝና ወንድምነት ማድረግ ያለብኝን ነገር ነው ያደረኩት። ይሄ ለምስጋና የሚበቃ ነገር አይደለም። ብቻ ግን አንቺ ያው ውስጥሽን የተሰማሽ ነገር ስለሆነ ለምስጋናው በጣም አመሰግናለሁ። እና ምንድነው በሰዓቱ የነበረው ነገር ሁለታችሁ ስትጋጩ ያው መጋጨት ያለ ነገር ሆኖ መጀመሪያም ደግሞ ስታጫውቺኝ ነበር ያለው
ከሱ ጋር ትንሽ አንዳንድ ጊዜ የሆነ ስትጋጩም ያለውን ነገር አንዳንድ ነገር ከየትም ስናገኝ ስለነበረ እና ተለያይታችሁ ደግሞ ያለው ነገር አንቺም ትንሽ ወርበሶች ነበረ እና ትንሽ ከፍቶች ነበረ እና ያው ያለውን ነገር እንዴት ነው ሁኔታውን ቀረብ ብዬ ለማጫወት ሞከርኩኝ እንጂ ሌላ ምንም እንጃ ነው ያለው ብዬ እንትን የምለው ነገር የለም። ያው እንግዲህ ያ ነገር እንደ ውለታ ተቆጥሮብሽ ሊሆን ይችላል እንጂ ለእኔ ማለት በዛን ሰዓት ማንም ሰው አይዞሽ የሚለኝ የለም። በህይወቴ ውስጥ በጣም በቁጥር የተወሰኑ 3-4 ሰዎች ናቸው በእኔ ህይወት ውስጥ የነበሩት እና ከዛ ውስጥ አንዱ አንተ ነህ በሰዓቱ። ታዲያ እሱን ፈርተሽ ከልጆችሽ ጋር ላትገናኝ ነው እንዴ? አንቺ እኮ ዘረቢስ አይደለሽም ዘራለሽ ሂጂና አልከኝ። ያኔ በቃ ማለት በደንብ ስለማስታውሰው ሂጂና እስቲ የሚያመጣውን እናያለን። ሰው መግደል እኮ ቀላል አይደለም፣ ነፍስ እኮ ነው። በቃ አሁንስ በዛ ማለት በጣም ብዙ ታገስ ነው በዛ እና ሂጂ አልከኝና ከዛ እኔም በደንብ አሰብኩበትና ማለት በቃ እስከ መቼ ከነሱ ጋር ተለያይቼ እኖራለሁ ብዬ ሄድኩኝ። በሄድኩኝ በሳምንቱ ምናምን መጣህ አንተ አታስታውስ ይሆናል። እኔ እዛ ያለው መጣክና ምን ነበር ያደረግከው? እስቲ ንገረኝ። ያለው ነገር ያው እንግዲህ ሰው ድንጋይም ከድንጋይ ይጋጫል። እንኳን የተዋለደ ባልና ሚስት አይደለም። ያው በትዕግስት በቅርብ ርቀት ያለውን ነገር ሁሉ እየተከታተልኩ ነበርና ትንሽ በስተጀርባ የመሰማቸው ነገር ደግሞ የዛቻ ነገሮች ትንሽ ካለው ነገር እንዴት ነው እኛ ያለን ወንድሞቹ ምንድን ነው የሁሉ ዛቻ የሚል ነገር የሆነ ውስጤን ተሰምቶኝ ነው ሳምንቱ መጥቼ አንዳንድ ነገር ያወራሁሽ። ከጀርባ መሰማቸው ነገር ስላለ ያው ሰው ሊለያይ ይችላል፣ ሊጋጭ ይችላል። መጋጨት ያለ ነው። ልጅ ያለው ሰው ደግሞ ልጅ የወለደ ሰው እንዴት እንደዚህ ገላለሁ አጠፋለሁ የሚባል ነገር ለምን ይታሰባል የሚለው ነገር ከጀርባ ስሰማ ትንሽ ውስጤን ወንድማዊ እንደ ወንድም ውስጤን የተሰማኝ ነገር ስላለ እንግዲህ እኔ አልረሳም። አንተ የሚያረግ ሰው ይረሳል። መጣክ ሳምንት ምናምን እዛ ሂጄ በሳምንቱ መጣክ። ትዝ ይለኛል ለልጆች የሚያስፈልገውን አስቤዛ ከዛ በፊትም ትሄድ ነበረ። ማዘር ትነግረኝ ነበር ትሄዳለህ፣ ልጆቼን ትጠይቃቸዋለህ፣ አስቤዛ ሟልተክ ከነሱ ጋር ውለህ አድረህ አጫውተህ ነበር የምትመለሰው። እና ማለት አንድ ከተማ ውስጥ አይደለም እንግዲህ ከነቀምት ሻምቡ ተመላልሰ ነበር የምትጠይቀው። ከዛ በኋላ ደግሞ አንተ ተመልሰ ከሄድክ በኋላ ደግሞ አሁንም ይከፋታል ትልና ደግሞ ማዘርን እንደገና እህቷን እናትህን ትልክላታለህ። እሷን ደግሞ ሂጂ እስቲ ያቸው አጫውቻቸው ብለህ ማለት ሰው እኮ ተርፎትም አይደለም ስላለውም አይደለም የሚያደርገው። በቃ አንተ እንደ ሰው ስለምታስብ ጥሩ አመለካከት ስላለ ነው እንጂ በጣም ብዙ ዘመዶች ነው እኔ በዙሪያ ያሉኝ። ግን ከነዛ ዘመድ ውስጥ ከሚባሉ ሰዎች ውስጥ በጣም ጥቂት ሰው ነው እኔን ደውሎ እንኳን እንዴት ነሽ፣ የት ነሽ፣ የት ላይ ደረስሽ የሚለኝ የነበረውና እንደዛ አስቤዛ ገዛዝተህ ቤቱን አሟልተህ ከዛ በኋላ ደግሞ ቤት ውስጥ ሱቅ ነበረኝ። ከዛ በፊት ታውቃለህ ሱቅ ነበረኝ እና የሱቅ እቃዎችን እንዳሉ ቤት ሰብስቤ ነበረ ቁጭ አደረኩትና ነገርኩ። ቤት መጣ አየኸው እንዲህ ተከምሮ ማለት ነው በትላልቅ ማዳበሪያ የልጅ ልብስና የልጅ ጫማ የልደት እቃዎች ምናምን ነበሩ። እና በጣም ነው በሰዓቱ ያዘንከው። አየክ አንተም ሱቅ ስለነበረክ ሻምቡ ላይ በቃ ይሄን አሸጩም እንዴ ስትለኝ የሚገዛኝ አጣሁ አልኩ። ዲስፕሌዎቹ ተሰባብረው ምናምን ነበረ ውጪ ላይ እንትን ብለው በቃ ማለት የሚገዛ ጠፍቶ ማለት ነው። ከዛ አንተ እነዛን እሸጥልሻለሁ ብለክ እንደገና ሻምቡ ደርሰህ ድጋሜ ተመልሰህ መጠህ እቃዎቹን ጭነህ ትዝ ይለኛል ለራስህ ነበር ጀርብ እንዲህ በትከሻ ተሸክመክ መናኸሪያ ያደረስከው። መናኸሪያ ውስጥም ወደዛ ወደዚህ ስትል ስታስጭን ለራስህ ነበር በቃ ማለት አንተ ምንም አላረኩም ነው የምትለው። ለኔ ግን
በገንዘብ የተገዛ እቃ ሆኖ ራሱ ለመሸጥ በጣም ብዙ ዋጋ ነበር የከፈልኩት። እምቢ ሲለኝ ነው በቃ ቤት ይበስብስ ብዬ ያንን ሁሉ እቃ ቁጭ አድርጌ የነበርኩትና በትከሻ ተሸክመህ ጭነህ እንደገና ሽጠህ ገንዘቡን በስነ ስርዓት አስገብተህልኝ ልከህልኝ ያንተ ውለታ ይሄ ማለት ይሄ ነው የምለው ምንም በቃ ማወራው ነገር አይደለም። አመስግኜህም የምጨርሰው ነገር አይደለም። ለአንተ ምንም ላይመስልህ ይችላልና በጣም ብዙ ነገር ነው ያደረክልኝ። አሁንም ከልቤ በጣም ከልቤ አመሰግናለሁ። ስለ ምስጋናሽ እኔም አመሰግናለሁ። ግን ምንም ማለት አይደለም። ይሄ መስገንም ያለብኝ ነገር አይደለም። ለዚህ ምን እንዳለ ታውቂያለሽ? አንድ ሰው አብሮ መወለድ አብሮ እንትን ማለት እኮ ለአብሮ ለመብላት አብሮ ለመጠጣት ብቻ አይደለም፣ ለችግር ጊዜ መደራረስ ነው። እና በሰዓቱ የነበረው ነገር በእርግጥ ያሳዝናል በጣም ውስጥ እንትን ብለን ብቻ ግን ያለኝን አቅም ይህን አደረግኩልሽ ማለት አልችልም። ይህን አደረግኩ ይሄ በጣም ትንሽ ሲምፕል የሆነ ነገር ነው ማለት እንደ ውለታ የሚቆጠር ነገር አይደለም። ለዚህ ነገር የሚበቃ ነው ብዬ አልገምትም። ለአንተ በጣም ሲምፕል ነው። ያው አንቺ እንትን ስላልሽው ያው ትልቅ ቦታ ሰጠሽው እንጂ ይሄ ትልቅ ነው ብዬ አልገምትም። ለምን እኔ በቃ ማድረግ ያለብኝ ግዴታዬ ነው። በቃ የወንድማዊነት የወገናዊነት ግዴታዬ ነው። እዛ ቦታ ላይ ልጆችሽ ልጆቼ ናቸው። ልጆቹ ሲከፉ ማየት አልፈልግም። የሆነ ነገር እስኪደርስብሽ እና ደግሞ የሆነ አደጋ እስኪፈጠር ድረስ ደግሞ ከዛ በኋላ ማዘን አልፈልግም። መጀመሪያ ያንን ነገር ያለውን ነገር ነው ሰው ሆነሽ ደግሞ ያለውን ነገር ነው ቀድመሽ ነገሮቹን የሆነ እንዳይሆኑ እንትን ማድረግ ያለብሽ እንደ ወገን እንደ ወንድም እንጂ ከሆነ በኋላ ከንፈር መምጠጡ ምንም አይነት ነገር ይሄኛው አይምሮ ስለማይቀበለው ጭምር ነው። በሰዓቱ ያለውን ችግር ያለውን እንትን እንደዚሁ አቅሜ በቻለ መንገድ ይህንን አድርጌያለሁ ማለት አይቻልም። ብቻ ይህንን አድርጌልሻለሁ ማለት ይከብዳል። ምንም ያደረኩልሽ ነገር የለም። ግን ያው በቃ እንደ ሰው እንደ ወንድም በቃ የተሰማኝን ነገር በዛን ሰዓት የሆነ በጣም አዝነሽ ነበረ፣ በጣም ተከፍተሽ ነበረ። ያው የተከፋሹ ነገር ደግሞ የአንቺ መከፋት የኔ መከፋት ነው። የልጆችም ደግሞ የሰው አይን ማየት ከአንቺ በላይ እኔን ይሰማኛል። ያ ነገር ተሰምቶኝ ነው በሰዓቱ እንትን ያልኩት እንጂ ብዙም ለመመሰጋገን እንትን የሚል ነገርም አይደለም። ብቻ ይሄን አድርጌያለሁ ማለት ወይ ደግሞ ይሄ ውለታ ነው ብዬ ግን ነገር በጣም ይከብዳል። ይሄ ከአንድ ወንድም የሚጠበቀውን ነገር ነው ያደረኩት። ግዴታ ነው። ይህን ማድረግ ደግሞ ወንድማዊነት ግዴታ ነው። ግዴታ ነው የተወጣሁት እንጂ ይሄ እንደ ውለታ የሚቆጠር ነው ብዬ አልገምትም። ብቻ ግን ነገር የለም። ያው አልፎ ዛሬም ደግሞ እንደዚህ ለመዘጋገንም በቃ ብቻ ትልቁ ነገር ይህንን በማየታችን ራሱ እግዚአብሔር ይመስገን። ያ ነገር ሁሉ አልፎ ያ ሁሉ ችግር፣ ያ ሁሉ ፈተና፣ ያ ሁሉ ውዥንብር ምናምን ነገር ይዛን የነበረች ጭንቀት፣ ያ ሁሉ ብቸኝነት፣ ያ ሁሉ በቃ ያ ነገር አልፎ ራሱ እንደዚህ ሆነሽ ማየቴ በጣም በቃ ትልቁ ነገር በህይወቴ በጣም ትልቅ ደስተኛ እንደዚህ ሆነሽ ያ ነገር አልፎ ማየቴ ራሱ ከምንም በላይ የሚያስደስተኝ ነገር እንጂ ያለፈው ነገር ምንም ማለት አይደለም። ምንም አይደለም። ብቻ ማልፍ ነገር የለም። አልፎ ብቻ ግን እንኳን ለመዘጋገንም በቃ እንኳንም አንቺ ለዚህ ያበቃሽ ማለት ፈልጋለሁ። በእውነት በጣም አመሰግናለሁ። የሆነ ሰዓት ደግሞ ብቻዬን እኖር ነበር ታውቃለህ። ብቻዬን እኖር ነበር እና ያው ታውቃለህ ለ4 ዓመት ብቻዬን የኖርኩት ማንም ሰው ሳይጠይቀኝ መጀመሪያ የጠየቀኝ አንተ ነህ። እውነት ነው። ማለት አዲስ አበባ ውስጥ የሚኖር እህት ወንድም አለኝ እንዳንተው ያክስቴ ያጎት ልጅ የሚባል አለኝ ታውቃለህ ሁሉንም። ግን ስቲል ቤታቸው እንኳን ሄጄ በቃ ተወቀይ ምን ማለት አይደለም። አይዞሽ ምን ማለት አይደለም። ያልፋል። በቃ አለፈ። ያለፈ ነገር እኮ መማሪያ ነው። አልፏል። አሁን ስሜታዊ መሆን የለብሽ እና መጀመሪያ በቃ መጠያየኝ አንተ ነህ። ሰፈሩን አላውቀውም፣ ሀገሩን አላውቀውም ምናምን ማለት ብቸኝነትን በታምር አላውቀውም። ብቻዬን ኑሮ አላውቅም። አይዞሽ ምን ማለት አለ ስሜት አይሰማሽ ምንም ማለት አለ። አልፏል። በቃ እኮ አለፈ።
እና ብቻዬን በምኖርበት ሰዓት በቃ አንተ ብቻ ነህ ለመጀመሪያ ጊዜ አንተ ብቻ ሳትሆን ለመጀመሪያ ጊዜ የጠየቀኝ አንተ ነህና አዲስ አበባ ውስጥ የሚኖሩ እኮ ቤተሰብ ዘመድ ምናምን የሚባል ነገር አለና አሉ። የት ነሽ፣ የት ወደቅሽ፣ የት ደረስሽ መጣሁ አይሉኝ፣ ችግር የለውም ግን በስልክም ብለውኝ አያውቁም። እና አንተ ከዛ ሁሉ ኪሎ ሜትር አቋርጠህ መጠህ ለምን አልኩክ። እኔ እንደውም ትዝ የሚልህ ከሆነ ለምን መጣህ? እዛም እየሄድክ ልጆቼን እያየህ እዚህም አዲስ አበባ ደግሞ እየተመላለስክ ለምን በቃ በስልክ እያወራን አይደል እንዴ ይበቃል ስልክ የተወደቀች ማለት ሰው ቢጠይቀን ራሱ ሰው ቢጠይቀኝ የት ነው የወደቀችው የት ናት ነው ብዬ ማውራ አልክና ለመጀመሪያ ጊዜ መጣ ያየኝ አንተ ነህና የሆነ አበርትተኸኝ አጠንክረኸኝ ብቻዬን መኖር በጣም ነው የምፈራ በህይወቴ በጣም ብቻዬን ኑሬ ምናምን አላውቅም። እናቴ ቤት ነበርኩ፣ ከእናቴ ቤት ወጣሁ፣ አገባሁ። ካገባሁም በኋላ በቃ ትልቅ ቤተሰብ ውስጥ ነው የኖርኩት፣ በጣም ብዙ ቤተሰብ ውስጥ እና ብቻዬን መኖር በጣም ነበር የምፈራው። ግን በቃ በየጊዜው ደውለህ ቼክ ታደርገኛለህ፣ ታበረታኛለህ፣ በጣም ታጠነክረኛለህ፣ ትመክረኛለህ። አይዞሽ ምንም ማለት አይደለም፣ አልፎልኩ የእናቴ ልጅ ብቻ በቃ ወንድሜ ማለት በቃ በየጊዜው ደውሎ የሚያመሰግን አይዞሽ በርቺ፣ አንቺ ጎበዝ ነሽ፣ አንቺ ጠንካራ ነሽ፣ አንቺ ማለት መወጣት ትችያለሽ የሚለኝ እሱና አንተ ብቻ ነበራችሁ በሰዓቱ ማለት በየጊዜው ሳይቋረጥ ምን ያስፈልግሻል ምን ቸገረሽ የምትሉኝ እና አንተን ያላመሰገንኩ ማለት ምንም እኮ አይደለም። ምንም በቃ በአንደበቴ ብቻ እኮ ነው ቴንኪው የምልህ እንጂ ምንም የማደርግልህ ነገር የለም። እና ፈጥነህ በሰዓቱ ራሱ መጣህ ያየኸኝ የደረስ የተወደቀች የደረሰች ብባል ሰው ቢጠይቀኝ የት ናት ብዬ ነው መልስ የምመልሰው። ብዙ ነገር እኮ ሊፈጠር ይችላል። አንቺ እዚህ ጋር ብቻሽን ነው የምትኖሪው እና ሌላ የሆነ ነገር ቢፈጠር አጠያይቄ እንኳ ከመመጣ አሁን በመጣ ነው ጥሩ ብለህ አይተኸኝ አናግረኸኝ አበርትተኸኝ ነው የሄድከውና ስለዚህ ነገር ሁሉ በጣም አመሰግናለሁ። በጣም ከልቤ። አይ ምንም ማለት አይደለም። እኔ ያኔ ምንድን ነበረ ታውቂያለሽ፣ ያው ብቻ እዚህ ጋር ከፍቶሽ እንደመጣሽ ያለውን ነገር መጀመሪያም ደግሞ ከቤተሰብ ተለይተሽ አልኖርሽም። ከዛው ከቤተሰብ ወጣሽ ወደ ትዳር ነው የገባሽ። ብቻ በመሀላችሁ እኔ መጀመሪያ ባለቤትሽን በጣም ሳላመሰግነው አላልኩም። በእውነት መሀላችሁ ሰይጣን ገባ። እንደው ሰይጣን ነገር ሆኖ ተጋጫችሁ እንጂ ለአንቺም ጥሩ ሰው ለልጆቹም ለቤተሰቡ ጥሩ ሰው ነበር። ከዛ ተከፍተሽ ደግሞ ስትመጪ የግድ እዚህ ቦታ ላይ የወደቅሽበትን ነገ ዋይታው የት ቦታ ነው የሆነ ነገር ሰው ሆነሽ የሚደርስበት የሚሆን ነገር የሚፈጠር ነገር አይታወቅም። እዚህ ጋር ማን የላት ወገን የላት ያለችበትን እንኳ ወደቀችበትን ቦታ ማየት አለብኝ። ነገ ሲሆን ነገር የሚፈጠር የሆነ ነገር ሆንኩ ታመምኩ እንኳ ብትል የት ብዬ ነው ሩጬ የምደርሰው? ያለችበትን ከፍቷታል፣ ያለችበትን ቦታ ማወቅ አለባኝ ብዬ ነው የመጣሁት። ግን ይህን ሁሉ ማድረጌ ግን እኔ እንደ ውለታም ነገር አልነበረም። ማለት ይሄ ምንም ማለት አይደለም። ይሄ መመስገንም ያለብኝ ነገር አልነበረም። ያው ወንድማዊነት በቃ ምንድን ነው ወንድም መሆን የት ጋር ነው ታዲያ? ወንድምነቱ የት ጋር ነው? ከኔ ማድረግ ያለብኝም በቃ የወንድምነቴን ነው ያደረኩ እንጂ ይህንን ምንም መመስገንም ያለብኝ ነገር ነው ብዬ በራሴ ቦታም ትናለውን ብቻ ዋናው ነገር ትልቁ ነገር አልፎ ያ ሁሉ ነገር አልፎ ያ ሁሉ ነገር ተረስቶ አሁን አንቺም ለዚህ በቅተሽ ሁሉ ነገር አልፎ እንደዚህ ለመመሰጋገን መብቃታችን ብቻ ሰሩ እግዚአብሔር ይመስገን ነው የምለው እንጂ ሌላው ነገር ምንም ማለት አይደለም። እዚህ ያው ማለት አይደለም። እኔ እንደ ወንድም የሚገባኝን ነገር ነው ያደረኩት። ምስጋና የሚገባኝን ነገር አይደለም። አሁንም እኮ ማለት
አላቆምም አሴ። አሁንም ማለት መልካምነት አንድም ቀን ተቋርጦ አያውቅም። ሁሌ መልካምነት። ድሮ ትዝ ይልካል ሚሚና ይጌ እዚህ አዲስ አበባ ሲኖሩ ያው ስራቸው ትንሽ ነው የሚኖሩበት እና አንተ እዚህ ስትመጣ እቃ ለመውሰድ ምናምን አዲስ አበባ ስትመጣ እነሱ በጣም ነው ደስተኛ የሚሆኑት። በቃ አሴ መጣ ከተባለ ምሳ አይበሉም፣ ራት አይበሉም፣ አንተን ነው የሚጠብቁት እና አንተ ስጋ ገዝተህ ምናምን። ሁለቱ እንግዲህ በጣም ነው ስጋ የሚወዱት ታውቃለህ። በቁም ነገር ጠብቀው ከአንተ አብልታ ጠጥተህ ቤት ይዘው የሚገቡትን ሰጠህ። በቃ ማለት እኔ ይለይብኛል በእውነት የሆነ ቤተሰብ፣ ዘመድ፣ እህት፣ ወንድም የሚለው ነገር ዝም ብሎ በአንደበት ሳይሆን በቃ ከልብ ነው የምትወደው። በእውነት ሰው ኑሮክ እኮ አይደለም ተርፎት አይደለም የሰው ልጅ የሚያደርገው። በቃ ሰው ስለሆንክ፣ ሰው ስለምትወድ፣ ሰው ስለምታከብር፣ ቤተሰብ ዘመድ የሚለውን ነገር ለአንተ በቃ በጣም ትልቅ ቦታ ስላለው ነው እና በዛም ደግሞ አላቆመም። ከዛ በኋላ እናንተ ከሻምቡ እዚህ መጣችሁ። እዚህ ዱከም ከገባችሁ በኋላ ደግሞ ያው እኔ እዚህ መጣ ነበር እመላለሳለሁ እና እኛም አዲስ አበባ ከገባን በኋላ ደግሞ ቀጠለ። እኛም እዚህ ከእናንተ አንድ ላይ እንግዲህ ከሆነ ላይ ቀር ተሰብስበን እንኑር ብለን አንተ አይተ ለደላላም ነግረ አፈላልገ አንተ አካባቢ ላይ ቤት ገዛ። ከዛ በኋላ ምንም በቃ መልካምነት እኔ አንድ ቀን ቤቴ ነው ብዬ ታውቃለህ አይቼ ዞር ብዬ አይቼ አላቅም። በቃ ሁሉም ነገር የምታረግ አንተ ነህ። ቀለም መቀባት ሲኖርብኝ ለአንተ ነው የምነግርህ፣ አንተ ነህ የምታስቀባው። አልፎ ተርፎ ራሱ ለምን ብር ይወጣል ብለህ እኔ ከስራ ፍሪ ስሆን ስራ የሌለኝ ቀን እሑድ ቀን እኔ ቀባለሁ ብለህ ለራስህ ነው የምትቀባ። የሚስተካከል ነገር ሲኖር ለራስህ ነው የምታስተካክለው። መብራት ውሃ፣ እኔ ስለ መብራት አላቅ፣ ስለ ውሃ አላቅ። የእውነት ቢያንስ ተከራይ እንኳ ገብቶ አልወጣም ብሎ ታውቃለህ ያየከውን መከራ ማለት ከኔ ጋር የተቸገርከውን ችግር ያኔው እኮ አይደለም አሁን ራሱ በቃ ምንም መልካምነት አላቋረጠም። እኔ እዛ ጋር ሳሰራ እኔ ጋር ያለ፣ እኔ ጋር ሲሚንቶ አለ፣ እኔ ጋር አሸዋ ትርፍ አለ ብለህ ሂሳብ ውስጥ ራሱ አታስገባውም። በዚህ ዘመን እኮ እንደዚህ የለም። በቃ የራስህን ቢሆን ሰፍረሽ ውሰጂና ትከፍያለሽ። እንደ አንተ ጋር ያ የለም። በቃ ያንተ ማለት የኔም ነው የኔ ማለት ያንተ ነው ብለህ ነው። እንደዛ ነው። እኔ እንዳንተ አይደለሁም እውነት ለመናገር። ያንተ የዋህነት ግን በቃ በጣም የበዛ ነውና እስካሁንም ድረስ በቃ መልካምነት አልተቋረጠም፣ የዋህነት አልተቋረጠም። ሁሉን ነገር የራስህን እንደምታየው የሰዎችንም በቃ የኔንም እንደዛ ነው የምታየው። የቤተሰብን ነገር የኔ ነው ብለህ ነው የምታየው። ምንም ነገር እንዲጠፋ፣ ምንም ነገር እንዲበላሽ አትፈልግም። እና በቃ ከልቤ በጣም አመሰግናለሁ አሴ። በጣም እወድሃለሁ፣ በጣም አከብርሃለሁ። እግዚአብሔር አምላክ ረዥም እድሜ ከጤና ጋር ይስጥህ፣ የልጆችህ አባት ያድርግ። በጣም አመሰግናለሁ ስላለፈውና አሁን ስላለው ነገር ሁሉ በጣም አመሰግናለሁ አሴ፣ ከልቤ ማለት ነው። አይገባም እንኳን እኔ ምን አለ መሰለኝ በህይወቴ ላይ ማንኛውም ሰው እንኳን ወገን አይደለም እንኳን ወገንሽ እንኳን የራስሽ ነው፣ ስጋሽ ነው። ወገን እንኳን ብር አይደለም ህይወትሽን ያሳልፈሽ ሰጅለት ወንድምሽ ምንም አይደለም። እኔ እንደዛ ነው የማስበው። እንኳን ወገንሽ አይደለም ሌላው ሰው እንኳን ባዳ የሆነ ማላውቀው ሰው ራሱ ደጅ ላይ እኔ በቃ ያለኝ ተፈጥሮ እንትን ነው። ከማጣት ውጭ ሰው ፊት ለፊት ላይ ተቸግሮ ማየት አልፈለግም። የሆነ ጊዜ ደግሞ አሴ ትዝ ይልካል፣ ሰው ስልክ ወደ እኔ ደውሎ አሴ ሐኪም ቤት ታመመ ብሎ ትዝ ይልካል። እንዴት ነበረ ማለት እኔ ያው ሸቀል ገዛ ወደ አዲስ አበባ መጥቼ ነበረ። አዲስ አበባ ያለውን ያ ስልክ የተደወለ የተሳሳተ ስልክ ነው አንቺ ጋር የገባው እና የመኪና አደጋ ብሎ ደውሎልሽ ማነው ስል የስም መመሳሰል እንትን ነበረና እኔ ምንም የሆንኩት እናንተን ያልኩት ነገር የለም እና አንቺ ተረበሰሽ ለወንድምሽ ምናምን ነገር ደውለሽ
ከዛ በኋላ እንደውም ምን ሆስፒታል ነበር የተባለው እንደ ሄዱ እኮ እነሱ። እሱ እንደውም እዛ ሆስፒታል ሄዶ የኔ ስልክ ደግሞ አጋጣሚ ሆኖ ቻርጅ ዘግቶ ዝግ ነበር። ስልክ ያልወጣላችሁ አለ። በዛኛው ስልክ ነበር እየደውላችሁ ነበር። በጣም ተረብሻችሁ። ትዝ ይለኛል ያ ነገር። ጳውሎስ ነበረ ትዝ ይለኛል። ያሰፋ እህት ነሽ ምናምን ብሎኝ እንደዛ ብሎ ደወለልኝ። ከዛ አልኩት። ከዛ አሰፋ ደግሞ ደውለህልኝ አዲስ አበባ ነኝ ብለኸኛል መሰለህ ቃል አመጣ ሂጄ አዲስ አበባ ነኝ አልከኝ። እንደ ትላንቱ ነግሬሽ ነበር። ከዛ ያሰፋ ትንሽ ስለው አሰፋ የመኪና አደጋ ደርሶበት ሆስፒታል ገብቷል አለ። ከዛም በኋላ ያንተ ስልክ መጨረሻው 73 ነው 70 ምናምን 73 ነበረ። ተመሳሳይ ስልክ ነው። የልጁም 73 ነው መጨረሻው። እኔ ሳይ በአንተ ስልክ የሚደውል ነበር የመሰለኝ ማለት ስለደነገጥኩኝ ማለት ነው። እሺ አሁን ያወራል አጠገብክ ነው ያለ ምናምን ስለው አያወራም ግን ጳውሎስ ሆስፒታል ነው ያለውና ድረሱለት ምናምን አለ ማለት ነው። ከዛ እኔ ያለሁት ነቀምት ነው። ከዛ እንደገና ለሚሚ ነው የደወልኩት። ለይጌ ደውለሽ ለሚሚም ከዛ በኋላ ይገረም ደውሎላት እሷም የሆነ ወደ ፍለጋ እሱ ደግሞ ወደ ሆስፒታሉ ሄዶ ሆስፒታል ያስስ ነበር። ከዛ ስንት ቁጥር ነው እለዋለሁ። አንተ አታውቅም ስንት ቁጥር ነው እለዋለሁ። አሁንም ልጁን ደውዬ ድንገተኛ ነው ይላል። ጳውሎስ ደግሞ ድንገተኛው ራሱ ብዙ ክፍል ነው ያለው እና ገብቻ አጣሁት ይላል። አሁንም ይገባል ገብቻ አጣሁት ይለኛል። ብቻ ያንተ ስልክ ይሄ ስልክ እኮ የአሴ ስልክ አይደለም አለኝ መጨረሻ ላይ ይጌም ወንድሜ ማለት ነው። ከዛ በኋላ ሲለኝ እስቲ በሱ ሞክራ ይሄ እሱ ካልሆነ ወይ የሱን ወስደውበት ይሆናል እንግዲህ ምናምን ብዬ ያንተ ሲደውልልህ ያንተ ዝግ ነው። ዝግ ሲሆን የባሰ እሱ በቃ እኔ በቃ አትመለስ ፈልገው እዛው ነው የሚሆነው አለ እያለኝ ነው። ከዛ ልጁ የቱ ጋር ነው ሲባል እንትኑ ጋር ቆም ያለው ይሄው ድንገተኛ ክፍል ነው ያለው ተኝቷል። ራሱን አቅም ራሱን ስቷል። ብቻ በቃ ያሉ በቃ ምኑን ነው የተጎዳ ጭንቅላቱን ነው። እሱም ለካ የስም መመሳሰል እንጂ ለተንኮል አይደለም ገብተዋል። ከዛ መጨረሻ ላይ ለሚሚም ነገራት። ሚሚም እያበደች መጨረሻ ላይ አንተ ስልክክ ሰራ ቻርጀር ስልኬ ክፍት ሲሆን ወዲያው ስልክ ደዋወላችሁ። ለእኔ ሁሉም ነገር አዲስ ነበረ እና እንደውም ሚሚ ወደ መርካቶ ምናምን ነገር መጣ እየፈለገች ነበረና አጋጣሚ ወደ አቶ ሚስተር ምናምን አካባቢ እዚህ ጋር ናት የሆነ በቃ የሆነ ታግቼ ምናምን አይነት ነገር በቃ ውዥንብር ውስጥ ገብታለች። እዛ መጣ ስታየኝ ሁሉ በቃ እኔ ያን ቀን በቃ የሆነ በጣም የተደናገጥኩ እሷም ደግሞ ልዩ ነገር ሆነባት በቃ የሆነ እና ያን ገጠመኝ አረሳው። እንዴት እንዳስታወስኩት በጣም ያስደነግጥ ነበረ። አሁን ያው ስለተገጣጠመ ያስቀናል። በሰዓቱ ግን በጣም አስደንግጦን ነበረ። ናሴ እስቲ አውራኝ እሱ ለኔ እውነት ሁሌ ማለት ለብቻዬ ያሰብኩት ነው የምስቀውና እሷን ገጠመኝ አውራ። ምንድነው ያው በዚህ አካባቢ ያው ቁልቋል በለስ ነው የሚባለው በለስ ነው እና አጋጣሚ እዛ መሰራበት ቦታ ላይ ቢሾፍቱ ቢሼሃይ ከቲኬ ጎን ላይ እዛ ኤሪያ ላይ እንትን ነበረ ቁልቋሉ ነበረና ያው እንትን እያደረግን ያነሳን እንበላ ነበረ። አጋጣሚ ሆነና የሆነ አብሬ የሚሰራው ሰው በባዶ ሆድ አይበላም ቁልቋል ሲጀመር እና በባዶ ሆዱ ያ ሰውዬ በጣም ትንሽ በልቷል መሰለኝ እና ሳይናገር 2 ቀን በቃ ያለ ሰገራው አልወጣለት ብሎ ሰገራው በቃ አምቢ ብሎ ሕክምና ቢሄድ መድኃኒት ምናምን ነገር ሰጥቶት ምንም መፍትሄ ነገር ምናምን ነገር አጡ። መጨረሻ ላይ ይጨናነቃል። ምንድነው ምናምን ነገር ስለው አይ እንደዚህ ሁኝ እኮ ምናምን ነገር በጣም ይጨናነቃል። 10 ጊዜ ነው ወደ ሽንት ቤት የሚሮጠው። በላው ላይ ለቀቀ ምናምን ስሏል። እያየው ሰውየው በቃ ተቀያየረ፣ ጠቆረ። በቃ ሌላ አይነት ነገር ሆነ፣ ማባባት ነገር ጀመረ ማለት ነው። ከዛ የሆነ በቃ በራሴ ጊዜ የሆነ ነገር አሰብኩኝና የውሃ ቧንቧ ከፈትኩኝና ቱቦ ሰክቼበት በፊንጢጣው አስገባውና ውሃውን ለቀኩበት ማለት ነው። ውሃውን ስለቀኩት ያንን ፊኛ ስስበው እንዳለ ሰውነቴ ሙሉ ያደረገው እንዳለ በቃ ቁልቋሉ እንዳለ ሰው በቃ ፌንት በልቶ በቃ ራሱን መቆጣጠር መቆም ሁሉ አልቻለም። በቃ እረፍቱን ያገኘ ይሄ ገጠመኝ ማረሳው ገጠመኝ።
ያንተ ምንም ሰውነት በቃ እሱ ሁለት ተበላሸ። ቀን ሙሉ እንትን በቃ ምግብ አልበላ፣ የሆነ ሽንት ቤት አልወጣ፣ በቃ ሰውዬው ሊሞት በቃ የሆነ ፊዚካሉ ምናምን ነገር ተቀያይሮ ነው። እዚህ አጋጣሚ ዶክተር የሆንኩበትን ቀን አስታውሰዋለሁ። ኧረ ትልቅ ዶክተር። እንደተመለከታችሁት እንግዲህ የዛሬ እንግዳዬ ወንድሜ ነበረ። በጣም መልካም ሰው ነው፣ አመስግኘዋለሁ። ትንሽም ቀልድ ቢጤ ደግሞ ጣል አድርገንላቸዋል። እንግዲህ እስካሁን የነበረኝ ቆይታ ከወንድሜ ጋር ይህን ይመስል ነበረ። እንደምትወዱት አልጠራጠርም። ቻናሌን ሰብስክራይብ እያደረጋችሁ በሚቀጥለው እንግዳ እስክንገናኝ ሰላም ሁኑ።